ተመልሰናል በአዲስ የሚገርም ሪአክሽን ቪዲዮ ከተፍ ብለናል። እኔ ዛኳኔን ጋይስ አሁን ሪአክት የምናደርግበት ወይም ደግሞ ፏፈሽ የምንበት ሙዚቃ ቪዲዮአችን የሚሆነው ትልቁ የህንድ ተጠባቂው ቢገስት ኮሜዲ ፊልም ትሬለሩ ተለቋል። 5 ተከታታይ ፓርት ያለው ሲሆን አራቱን ከዚህ ቀደም አይተነዋል። 5ኛው ጁን 6 ተለቋል። ትሬለሩ ኤጄ ላይ ነው። ሙሉ ፊልሙን ገብታችሁ ማየት ትችላላችሁ። ዩቲዩብን ሰብስክራይብ እያደረጋችሁ ኦል ላይ በማድረግ እንጀምራለን። እንግዲህ ጋይስ አብረን ዛሬ አንድ ሙሉ ትሬለር እናያለን። የሚገርም ሙቪ ነው ሙቪው የሚሆነው ብለን እናስባለን። ምክንያቱም ትልቅ የሚባሉ አክተሮች ተገኝተውበታል። ልክ እንደ እነ አክሻይ ኩማር የታላቁ አሚታብ በቸን ልጅ አभिषेक बच्चन मालिक रंजीत दोबरियाल ने ትልልቅ አክተርና አክትረስ बर्थडे पर पानी के यॉट को पार्टी का स्पॉट बना दिया ताकि वो अपनी बिल अनाउंस कर सके। यो ሌጀንዶቹ ከቸፍከት ብለዋል። ማይ ጋድነስ ጋይስ አታምኑ። ትልልቅ የጠፉ አክተሮችም ተገኝተውበታል እዚህ ላይ። ሪቴሽ देशमुख बाय द वे ትልቅ አክተር ነው። अभिषेक बच्चन मैं हूं जलभूषण तो तुम भी जॉली हो। ये ही जॉली है। जैकलिन फर्नांडेज በጣም ጎበዝ አክትረስ ነች፣ ሴት አክትረስ። አክሻይ ኩማር ሌጀንዱ ካቸ ብሏል። ዮ ጋይስ ያበደ ሙቪ ነው የሚሆነው ብለን እናስባለን። እንግዲህ पापा रंजीत के असली बेटे होते ना तो ए नहीं करते। बाय द वे अक्षय कुमार የሚገርም የኮሜዲ ሰው ነው። कल रात ड्रिंक्स में किसी ने कुछ मिलाया था। the biggest इंडियन कॉमेडी मूवी ला बंद करो ये किवाड़। डॉक्टर खेल रहे थे हैं वो नर्स है साले इंजेक्शन लगा रहा था उसको। अरे पास्ता मामा मिया በሚል እንትን ነው የምታውቁት። ዋው አሜዚንግ የሆነ ዳንሲንግ እንትን ነው የሚኖረው ብለን እናስባለን። እንግዲህ እንደ ትሬለሩ ከሆነ ሙቪው ሌላ ታሪክ ውስጥ ነው የሚገባው ጋይስ፣ ሌላ ታሪክ ውስጥ ነው የሚገባው ሙቪው እንደ ትሬለሩ ከሆነ ማለት ነው። तुम 6 के 6 प्राइम सस्पेक्ट्स हो, तुम सब शिप की जेल में रहोगे। आई थिंक የሆነ ሺፕ ላይ ጀልባ ላይ ምናምን ነው መሰለኝ የሚሰራው። ኤዴድ ማይክል ጆኒ ሊቨር በጣም የሚገርም የኮሜዲ ሰው ነው። ጆኒ ሊቨርም አለበት። እዴ ታላቆቹ ሌጀንዶች ጄኪ ሸሮፍ እና संजय दत्त एमबीएमबीएस मुन्ना भाई በሚለው የምታውቁት ማለት ነው። ዋው ትልልቅ የሚባሉ አክተሮች ተገኝተውበታል። አሜዚንግ የሆነ ሙቪ ነው። የሚገርም ሙቪ ይሆናል ብለን ነው የምናስበው ጋይስ። ኮሜዲ ብቻ አይደለም አክሽንም ጭምር ነው። 69 बिलियन पाउंड्स का एम्पायर और 14 लोग। ኦ ማይ ጋድ ታላቁ አክተር ሙሳ ባይም ተገኝቶበታል። ዋው ይሄን ሁሉ አክተር ያሰባሰበ ሙቪ ኢንዱስትሪውን ያጨናንቋል። የሚገርም ሙቪ ነው የሚሆነው ብለን ነው ተስፋ የምናደርገው ጋይስ። እንግዲህ ሙሉን እስካዮ ጨንቆኛል ማለት ነው። ትሬለሩ ወደ 3 ደቂቃ ከ40 ሰከንድ አክሽንም አለው ባይ ዘ ዌይ። ኦ ማይ ጋድ छोटे बच्ची हो क्या हाउसफुल 5 በቃ ገዳ የሆነ ኮሜዲ ፊልም ነው። ሰጂድ ነድንዋላ ነው ፕሮዲዩስ ስክሪን ፕሌይ እንዳለ ያደረገው። ሰጂድ ባይ ዘ ዌይ በጣም ትልቅ ሰው ነው። 6 ጁን ነው የሚለቀቀው። ኦሬዲ ተለቋል። ዛሬ 9 ጁን ነው። ገብታችሁ ሙቪውን ፈልጋችሁ እዩት። አብረን እናያለን። በሚቀጥለው በሚገርም